ለሁለቱም ልዩ ሰርፕራይዝ እኔ ይዤ መጥቻለሁ። ለመጀመር 1 2 3 ስልኬ ብሬ ምናምን እንዳታወጡ፣ ማይኬ ሁሉ ነገር እንግዲህ እንዳታወጡ። እዚህ ጋ የሆነ ሽልማት ወጥቷል ማለት ነው። የሆነ ሽልማት ወጥቷል ማለት ነው። በነገራችን ላይ ይህ መጽሐፍ በእኔ የተጻፈ ነው። እንደዚህ ይላል፣ ድብልቅልቅ ወይም ቁራቆራት ይላል። ቁራቆራት ማለት የትኛውም የኢትዮጵያ ሕዝብ የትም ሄዶ ተቀላቅሎ የመኖር ብቃት አለ። የለንም እንዴ? እንደ እውነት በሆነ ነገር አንፈር። እኛ ከየትኛውም ማህበረሰብ ጋር መኖር እንችላለን። ሰላማዊ ፍቅር የሆነው ሰዎች ፍቅር በፍቅር የተሞላ ሰዎች ላይ እንደዚህ ይላል። ገቢ ከላይ ያለው ላምበው ቆጣው ጋር ያለው ከፈቀድክልኝ አነባዋለሁ። እዚች ጋር ያለችው ነገር ላንብባት ፈቅድልኛለህ? ከፈቀደ ነው የሚነበበው። እሺ እንደዚህ ይላል። ሰው ሆይ ልብ በል፣ አፈር ነህና ወደ አፈር ትመለሳለህ ይላል። ከላይ ሁላችንም ወደ አፈር እንሄዳለን አይደል እንዴ? እንሄዳለን ይላል። በዚህ ምድር ያለ ኮንትራትን እስክትጨርስ ድረስ መልካም ነገር ሰርተህ እለፍ ይላል። እውነት ነው። የመጨረሻው ውድ ልብሳችን የሚሆነው አካፋና አፈር ነው። ምንም ባለሀብት ብትሆን ትልቅ ዝና ቢኖርህ ሞልቶ ቢትረፈረፍ በሕይወት ስትኖር እሞታለሁ የሚለውን ቃል ወይም የሞት ቅመም በኑሮህ ላይ ከጨመርከው ከሁሉም ሰው ጋር መብላት፣ መጠጣት፣ መኖር ትችላለህ። ፈጣሪ ማስተዋልና ጥበብ ይስጣችሁ፣ ይስጠን ይላል። መቃረብ ራስጥሉ ሽልማት የሚሆነው ለሁለቱ ድንቅ ሰው ይሆናል ማለት ነው። ሁለቱ ደግሞ እንግዲህ አንብበው ኮመንት ሰጡናል ብዬ እገምታለሁ። አመሰግናለሁ። ኖርልኝ፣ ረጅም ዕድሜ ጤና መኛለሁ ለሁለቱ ብለናል። እሺ እንቀጥላለን። ጊዜ